ይኸው እዚህ ደርሷል። አሁን ደግሞ እንሞላለን። ሳንሞላ አንለያየን። ኦፍኮርስ እንሞላለን። እኛ ምን ያቅተናል? ሌትስ ጎ ፋሚሊ። ሁላችሁም ፎሎ ብቻ ፎሎ ማድረግ ብቻ። አየን ፎሎ ስናደርግ ምንድን ነው የምንጠቀመው ካላችሁ፣ ኢትዮጵያ ውስጥ የሚረዱ ህፃናትን ነው የምትረዱት። በፎሎ ብቻ ህፃናትን ታግዛላችሁ። እናንተ እዚህ ጋር ፎሎ ስታደርጉ እሱ 200,000 ሲሞላ አሳዳጊዎቹ ቤተሰቦቹ $20,000 ይሰጡታል። $20,000 አሰባችሁታል። ይህንን $20,000 ወስዶ ኢትዮጵያ ማደጉ ድርጅት ውስጥ የሚያድጉት ህፃናት የሚበሉበት፣ የሚማሩበት፣ የሚለብሱበት ነው። ስለዚህ እኛ ፎሎ ብቻ አድርገን ህፃናትን ማገዝ ከቻለን ዋይናት። ሁላችሁም ፎሎ አድርጉ። ሌትስ ጎ። ሁላችሁም ቤተሰብ አንድም ፎሎ ያላረገ እንዳይኖር። አየን አንድም ፎሎ ያላረገ ስትነግራቸው ኮምፕሊኬት እንዳይሆንባቸው ወደ ጎንሽ እያሳየሻቸውን አረንጓዴ ቢጫ እየለበሰውን እያልሽ ስሙን ከመጥራት እዚህ ከጎን ያለውን እያልሻቸው ከጎን ያለውን አየ5ዲን ፎሎ አድርጉ። አየ5ዲን ይኸው እዚህ ጋር ከጎን ያለውን አረንጓዴ ቢጫ ቀይ የለበሰውን ልጅ ፎሎ በማድረግ 100,000 አስገብተን 200,000 አስገብተን ታሪክ እንስራ። ሌትስ ጎ ጋይስ። ፎሎ በማድረግ ብቻ ህፃናትን እናግዝ። ህልሙን እንዲያሳካ እናርገው። ወንድማችን የተቀደሰ ሀሳብ ነው ይዞ የመጣው። መልካም ሀሳብ ነው ይዞ የመጣው። ስለዚህ በጣም አላምንም፣ እውነት አላምንም። አላማው በጣም የተቀደሰ ስለሆነ መልካም ሀሳብ ስለሆነ ኢትዮጵያ ውስጥ ያሉ እሱ በማደጎ ነው ሄዶ በጉዲፈቻ ሄዶን አሜሪካን ሀገር ያደገው ከቤተሰቦቹ ካሳደጉት ከወላጆቹ መልካም ፈለግን ተከትሎ እሱ እኔም ለምን እንደኔ የሚያስፈልጋቸውን ህፃናቶችን አላግዝም ብሎ ተነስቷል። ስለዚህ ሀይ ቤተሰብ እንዴት ናችሁ? መማርሻ ወይ እንዴት ናችሁ? ደጅ አስጠናችሁኝ እኮ ምንድን ነው ልግባ ስል ቢዚ ነበርኩኝ ነገሩን። ሰላም ናችሁ አይደል? ሁላችሁም ሰላም ብያለሁ። እንግዲህ አቡዬ ቀጥይ፣ ችግር የለም እኔ አወራለሁ በእኔ ተራደ። አቡዬ እንዴት ነሽ? ማሪ ሰላም ማሚ እንዴት ናችሁ? ወይ አለን ሌትስ ጎ ሁላችንም ጋይስ ሰላም ፍቅር እያሉ እሺ። አዲስ ለገባችሁ ሰዎች እናስተጋባ። ኦኬ አዲስ የገባችሁ ሰዎች እዚህ ጋር የተሰበሰብነው እንደለመድነው ገንዘብ ልንጠይቃችሁ አይደለም። ገንዘብ እያሰባሰብን አይደለም። የታመመ ሰው ይዘን አይደለም የመጣ ነው። አሁን እኛ እዚህ ጋር የተሰበሰብነው እዚህ ጋር አረንጓዴ ቢጫ ቀይ የለበሰው ከጎን ያለው ወንድማችን አየ ይባላል። እሱ 200,000 ፎሎ ለማስገባት ነው። ቤተሰቦቹ 200,000 ፎሎ ከገባ $20,000 ይሰጡታል። ያንን $20,000 ወስዶ ኢትዮጵያ ዳላር ስላምረ እንደ ፈረንጆች እኮ ለማለት የሞከርኩ ዶላር ነበር። አሁን ግን ሰልጥኜ ዳላር ነው የምለው እና ዳላር ይሰጡታል $20,000። ያንን $20,000 እሱ ኢትዮጵያ ወስዶ ለሚረዱ ህፃናት ማደጎ ድርጅት ውስጥ ለሚያድጉ የእርዳታ ድርጅት ውስጥ ለሚያድጉ ህፃናት የሚበሉበት፣ የሚጠጡበት፣ የሚማሩበት የተሻለ ህይወት የሚኖሩበት ያደርገዋል። ስለዚህ ይህንን የተባረከ የተቀደሰ ስራ ፎሎ በማድረግ ብቻ ማገዝ ትችላላችሁ። ፎሎ በማድረግ ብቻ ኢትዮጵያ ለሚገኙ ህፃናት እርዳታ ማድረግ ትችላላችሁ። 5 ከኪሳችሁ ሳይወጣ ፎሎ ብቻ በማድረግ ሌትስ ጎ። ስንት ገባን? እንሂድ ቤተሰብ 170,000 በጣም በሚገርም ፍጥነት እየሄደ ነው። ቀጥይ። ያ ልንሞላ ነው። ታሪክ እኮ ነው። በስመ አብ እንደዚህ ተሞልቶ ያውቃል? ስማ አንድ ሰዓት ሰተናቸው 400,000 ካረጉ 400,000 ካረግ ነው 600,000 ታረጉታል። 6 ሚሊዮን ታረጉታላችሁ ወይ 5 ሚሊዮን ታረጉላችሁ ወይ በላቸው። እንደገና ቻሌንጅ እንሰጣቸው። ቻሌንጅ ነው ይሰጡናል። መልሰን ቻሌንጅ እንሰጣቸዋለን። ደስናየት ሂስቶሪካል የሆነ ነገር እንሰራለን። ስንጀምር እኮ ማስተር አብነት ትናንትና ስንጀምር 125,000 ነበር። እኔ እና እሱ ስንተዋወቅ ትናንትና እና ላይቭ ላይ 3,200 ሰው ነበር። 3,200ም ፎሎ አደረጉት። ወዲያው 3,200 ጨምሮ የወጣው ከላይቭ ወጣውና ወዲያው ቪዲዮ ሰራውለት ትናንትና። እና እንችላለን። አሁን የቀረው በጣም ትንሽ ነው እኮ በጣም ትንሽ 20,000 እኮ ነው የቀረን።
ሌትስ ጎ ጋይስ 20 ሺህ ነው የቀረን። እንሂድ ቤተሰብ ሁላችሁም አየን ፎሎ አድርጉት። አየ እዚህ ጋር እንዲህ ስል ግን ወደዚህ ነው መሰለኝ ያሰ እንዲህ ስል ወደ ቲክቶክ ካሜራ ይገለብጣል። የምር በቀኝ እየበላ ኧረ በቀኝሽ ቢ በግራሽ አትብይ እና ቆንጦ ነው የሚያሳየው። እንዲህ ነው መሰለኝ ማለት ያለብኝ። እንዲህ ስል ረጁ እንዲህ ስል አሁን ወዴት ነው እያመለከትኩ ያለሁት? ወደ እሱ ነው የዛ ወደ ደረጃሽ ነው። እንዲህ ነው ማለት ያለብሽ ወደ እሱ ለማሳየት። እንደዚህ እንደዚህ ትክክለኛ አቅጣጫው ተገኘ ማለት ነው። አይዞሽ አይዞሽ አይዞሽ። የሚደበቅ በእጅሽ ከጭንቅላትሽ በዚህኛው እጅሽ እንደዚህ በይ። የገባሽ ልክ እንደሱ። አዎ ናይስ ፕሮፌሽናል ፎሎ አደራራጊ ሆነሻል ዛሬ። ቬሪ ጉድ ፎሎ እኮ በጣም ጎበዝ ወንድም ካለ አንድ ቀን አይደለም 100,000 ሳይገባ ከዚህ ቤት አይወጣም ብዬ 100,000 ያስገባው ሶኒ ፎሎ ላይ ጎበዝ ነው። ያው ትናንትና እኔና እሱ ስንተዋወቅ 125,000። ኧረ ጀግና ነሽ ጀግና ነሽ እውነት ልዩ ነሽ። ዋው ሌትስ ጎ ጋይስ። ያው ትክሱኛላችሁ። ስፖንሰሮቼን አስፈቅጄን የመጣሁት የዛሬ የስራዬን ኪሳራ ትክሳላችሁ። ሌትስ ጎ ጋይስ። መማር በጣም ነው የማመስግነው። መጀመሪያ ቀኔ 3,000 ምናምን ሲኖረኝ ነው በጣም ያገዘችኝ። በጣም 180,000 ገብተናል። የስ ሌትስ ጎ። አየን ፎሎ አድርጉ ጋይስ። አየን ፎሎ አድርጉ። እዚህ ጋር የተሰበሰብነው አየን ፎሎ ለማስደረግ ነው። ዛሬ 200,000 ብር ካልገባ $20,000 ሉዝ ያደርጋል። $20,000 ያጣል። በጣም አጭር ሰዓት ነው የቀረን ጋይስ። አንድ ሰዓት ነው የቀረን። አንድ ሰዓት ኢማጂን አንድ ሰዓት። እንችላለን እውነት እንችላለን። ይቻላል ቤተሰብ እንዴ ትችላላችሁ ሁላችሁም። እስኪ ሼር አድርጉ። 7,000 ምናምን ሰው ነው ያለው እኮ። ይቻላል እንዴ እስከዛሬ ብዙ ታግለናል ቦታ እና ሀቡ መማር ያው ከመንገደኛ ናት። ሻንጣዋን ሁሉ እያዘጋጀች እያስተካከለች እሱን ትታ ነው የመጣችው። እኔ ደውዬላት አሁን እንግዲህ አስቢ ሲያትል ለኳሱ ተጓዥ ናት። ያንን ሁሉ ትታ ነው የመጣችው እና እንደውም ስሚ ፕሮግራም ነበራት እና ፕሮግራምሽን እዚሁ ትቀጥዋለሽ። እዛ ሌላ ቦታውን አትከፍችም። እዚሁ ትቀጥያለሽ ያለሽን የዛሬው ፕሮግራምሽ። ችግር የለውም። እዚሁ እንቀጥላለን ጋይስ። ዛሬ በዚሁ አጋጣሚ አንድ ማስታወቂያ ልናገር። በዚሁ አጋጣሚ ፀጉራችሁን ማሰራት የምትፈልጉ፣ ጥርሳችሁን ማሰራት የምትፈልጉ፣ ቱርክ ሄዳችሁ ሰውነታችሁ ደግሞ ሸንቀጥ ማለት የምትፈልጉ እንግዲህ ፋይን ሜዲካል ቱሪዝም ያው ሲያትል ላይ የምንገኛለን። እዛ እንድትመጡ ሲያትል በኢንፐርሰን ማናገር ትችላላችሁ። ዛሬ የነበረን ዶክተሮች ምናምን ጋብዘን ዛሬ ፕሮግራም ነበረን። ግን በቃ ከመጀመሪያው ጀምሮ መጀመሪያ ስጀምር አጋጣሚ ረጁ ቤት ነበርን። የመጀመሪያ ኮንታክት ሳደርገው አየን እና ከታች በአማርኛ ትራንስሌት አድርጎ ነበር የጻፈልን። ፎሎ ማለት እንድትረዱኝ እፈልጋለሁ ምናምን ሲል አረት አረብ ነው ምናምን እያለ ነበር። ብቻ እየተሳሳቅን እስኪ ግባና እንየው ምናምን አለ ነው ገብተን አላማውን ሲነግረን ወደፊት የሚያደርገውን ነገር ሲነግረን ሁላችንም በጣም በደንብ ነው ሰፖርት የምናደርግን ብለነው ቪዲዮ እኔ መጀመሪያ ሳገኘው 58,000 ፎሎወር ነው የነበረው። ከዛ በኋላ እስከ 100,000 ገባ። ቪዲዮ ሰራውለት። በጣም ብዙ ሰው ፎሎ ያደረገው። አላማው በጣም ደስ የሚል ልጅ፣ ቤተሰቦቹ ደግሞ በጥሩ ሁኔታ ያሳደጉት። ብዙም እንደዚህ በጉዲፈቻ ስንሄድ ብዙ ሰዎች በጉዲፈቻ የሄዱ ሰዎች የማይሆን ቦታ ላይ ይውላሉ እና የእሱ ቤተሰቦች ግን በሚገርም ሁኔታ በጥሩ ስነ ምግባር በጥሩ የትምህርት ደረጃ ኢቨን የትምህርት ቤት ውጤቱን ሲነግረን 3.9 ምናምን የሚያመጣ ልጅ ነው። ዩኒቨርሲቲ ውስጥ በጣም ሀይ ሌቭል ያለው ዩኒቨርሲቲ ውስጥ ነው የሚማረው። የሚያመጣው የትምህርት ውጤት በጣም የሚያኮራ እንደ ኢትዮጵያዊነት። እንዲሁም ደግሞ በሩጫም ኢትዮጵያን ማስጠራት ይፈልጋል። ይህ ልጅ በጣም ብዙ ነገሮችን ያቀፈ ለወጣቶች የሚያስተምር
በቃ በተለይ ብዙ በአሁኑ ሰዓት በብዙ ነገር የሚበላሹ ወጣቶች አሉና ለእነሱ አሪያ የሚሆን ወገኖቹን እኔ የነበርኩበትን እንዳይሆኑ ልርዳቸው ላግዛቸው የሚል ወጣት ስለሆነ በሙሉ ደስተኝነት ነው ማገዝ የጀመርኩት። ዛሬም እናንተን ታግዙት በጣም ነው ደስ ያለኝ። እውነት ማስተራብነትን በጣም አመሰግናለሁ። ሀውዬ ቪዲዮ ሰርታለች። ኩን በጣም ነው ስታግዘው የነበረው በተደጋጋሚ። ወንድም ካሊድም ከቅድም ጀምረህ ሰምቻለሁ። ማሂ የነገረችኝ ነበር። ረጁዬ ገና ስታርት ስንጀምር ገና ሰፖርት የምታደርገው ነች። ሌሎቻችሁም እንደዚሁ በጣም ነው የምኮራባችሁ። እንዲህ ስንተባበር ስንተጋገዝ ኢትዮጵያዊነታችን ከፍ ይላል። መተጋገዙ በጣም ደስ ይላል በእውነት እና የአገሬ ልጆችም ስለሆናችሁ እኮራለሁ። ቀጥሉ። ሀቡዬ በጣም ነው የማመሰግነው እድል ስለሰጣችሁ። እኛም እጅግ በጣም አድርገን እናመሰግናለን። የህዝብ ልጅ ስትሆኝ እንዲህ ነው መማርዬ። ተሳፋሪ ሆነሽ ከሀገር ትራቭል ነው ሲያትል እንሄዳለን ለኳስ ትራቭልን አድራጊ ሆነሽ ግን መጣሽ በእንደዚህ አይነት ሁኔታ ላይ እንያለ እና የህዝብ ልጅ ስትሆኝ ምንም ቦታ ላይ ምንም አይነት ሁኔታ ላይ ብትሆኝ ህዝብ ሲፈልግሽ ካችት ያለሽ እና በጣም እናመሰግናለን። እንትን ብቻም ሳይሆን የመማር እኮ ከባዱ እኔ እንኳን ሳቅ ዛሬ ለምን ደውለውልኝ ነበር። በጣም ብዙ ዶክተሮች ከቱርክ ኢቨን በጣም የሚያወሩ በእንግሊዝኛ ብዙ እንትን ተደርጎ እነዛ ከሰዓታቸውን አመቻችተው ስለ ይሄ ላይክ ለወንዶች ለሴቶችም ይሄ ጸጉር ተከላ አሁን ሄዳ ኦልሬዲ ሲያትል ላይ ቡት ለምታደርግበት ለዛ ኤክስፕሌን ለማድረግ ሬዲ ሆኗል። እና ቅድም ሰው መማርን ጥራት ምናምን ሲል ነው መማር ዛሬ በጣም ከባድ ኮሚትመንት ውስጥ ነው ያለችው እና ኢምፖስብል እያልኩ ነበር እና ያንንም ጥላ ነው የመጣችው እና መማሬ በጣም የበለጠ ደግሞ ያንን ነገር ካንስል ያደረጉ አይ ቲንክ አሁን ቱርክም ያሉት እነዛ ነገሮች አይሆፕ አሁን ይህንን ቪዲዮ አሜሪካን ሀገር የምትከታተሉ የምታዩ ለኳሱ የምትሄዱ ሰዎች የመማርን ቡት ሄዳችሁ አይታችሁ ከዚህ መረጃ በዚህ ካሷት ዛሬ የነበራትን ነገር አይሽ ፈጣሪ ደብል አድርጎ ነው የሚሰጠው እና ስለዚህ አሁን ወደ ሀቡ እንመለስና ወንድማችንን አረንጓዴ ቢጫ ቀይ የለበሰው ወንድማችንን 20 ሺህ ብቻ ነው የቀረው። በቃ 20 ሺህ ነው የምፈልገው በይ 20 ሺህ ነው የምፈልገው ብላችሁ 20 ሺህ ሆኖ ነው የምንፈልገው። ቤተሰብ ሰዓት እያለቀብን ነው። የወንድም ካልድ ነው። ስልክህን መቀየር አለብን። ወንድም ካልድ ስልክ ግዛ። ፎሎ አድርጉት። አየኝ ፎሎ አድርጉት ሁላችሁም ፕሊዝ። እዚህ ጋር የተሰበስብንበት አላማ እርዳታ ልንሰበስብ አይደለም። እንደሌላ ጊዜው እርዳታ መስሎት 300 ሰው ብቻ ነው የሚቀርሽ ቻሌንጅሽን ለመጨረስ። ከዛ በኋላ መማር ትቀጥላለች። 180,700 ነው 300 ሰው እስቲ ጀምቀት የኔ ፋሚሊ ጎ እንዴ እኔ ሀቢባ 300 አሁን ማይ ፋሚሊ ሁላችሁም አየና አረንጓዴ ቢጫ ቀይ የለበሰውን የሚስቀውን ልጅ ይህንን ልጅ ይሄኛውን ፎሎ አድርጉትና ህልሙ ይሳካ። ህልሙ ምንድን ነው ካላችሁ ልጆችን ህፃናትን ኢትዮጵያ ውስጥ ያሉ እርዳታ የሚያስፈልጋቸው ህፃናትን መርዳት። ከዚህ በላይ የተቀደሰ የተባረከ ነገር አለ? ከዚህ በላይ መልካም ስራ አለ? ጋይስ መልካም ስራ ህፃናትን 5 ሳንቲም ከኪሳችሁ ሳይወጣ ህፃናትን እንድታግዙ ከፈለጋችሁ አየን ፎሎ አድርጉ። ሌትስ ጎ አየን ፎሎ ሁላችሁም እዚህ ጋር ያላችሁ መልካም ሰዎች ይህንን መልካም ነገር አድርጉ። ከስር ፊውቸሪንግ የሚገባልኝ ማን ነው አልገባኝም። እሱ አብነት ነው። ስንት ሰው? 100 ሰው ነው የቀረኝ። 100 ነበር የቀረሽ። አሁን ደግሞ በቃ እያወረን 101 ሄደ። 1000 ሰው ማስቀረልኝ ትንሽ መልኩ እኮ ገና ነው እኮ 10,000 ነው እኮ ከዛ ቆይ ከእሷ እኮ 85,000 185,000 ማስገባት አለባት። ቅድም እኮ ባለቀ ላይ ነው የገባቸው እና አይደለም 180,000 ነበር። አይ ሪፍሬሽ አርጊው እንደዚህ እንደገና መለሰሽ ሪፍሬሽ ስታደርጊው ታያለሽ። ቢኮዝ አይ ቲንክ ስለዚህ 185 አስገቢው ወይ በዛው አቡዬ። ቢኮዝ እኔ 10,000 አስገብቼ ነው የወጣሁትና 5,000 ይጠበቅብኝ።
አቡዬ እንዲህ ናል ፎሎ በእናታችሁ ቁጥር አትጻፉ። እሺ እንዲህ ናል ቲክቶክ አይፈልግም። አቡዬ አንቺ 5,000 እንፈልጋለን። 1,200 ሰው አንቺን ብሎ መጥቶ ፎሎ አድርጓል። ከአንቺ የምንጠብቀው 185,000 ምክንያቱም የአንቺ ቤተሰብ የአንቺ ወዳጆች በአንድ ቃል ብቻ ከአንቺ ትእዛዝ የአንድ ቃል ብቻ ነው እና የሚጠብቁት እና የሀቡን 185,000 ለማስገባት 3,800 ሰው ብቻ ነው የሚቀርሽ እና ቶሎ ታሳቂና መማር ትቀበላለች። ከዛ በኋላ ሂሉ ትቀጥላለች። በዚህ አጋጣሚ ግን የኔም ፕሮፋይል እየነካችሁ ታብታብ እያስደረግሽ ቀጥ እንትኖ እንዲወጣ ቀጥ ያንቺ ታፕታፕ ጋይስ ታፕታፕ አድርጉ። ታፕታፕ ስታደርጉ ማስተራብነትን ግንባሩን በጣታችሁ መደብደብ ነው። በቃ ታፕታፕ አድርጉ እና አየን ፎሎ እያደረጋችሁ አየን እዚህ ጋር ያለውን ልጅ አያችሁ የሚስቀው እሱም ህልሙ እንዲሳካ አድርጉ። ህልሙ የሁላችንም ህልም ነው። ህፃናትን ማገዝ ነው። ህፃናት የነገ ተስፋዎች ናቸው። የነገ ተስፋዎች፣ የሀገር መሪዎች፣ ነገ ብዙ ነገር የሚጠበቅባቸው ህፃናት ላይ የሚሰራ ሰው እጅግ በጣም መበረታታት አለበት። ስለዚህ የነገ ተስፋዎች ላይ ስለሆነ የመስራት አላማው ያ አላማው እንዲሳካ ሁላችሁም እዚህ ጋር ያላችሁ መልካም ሰዎች